ሙስሊሞች በሚቀሩት የመጨረሻዎቹ 10 የረመዳን ቀን ውስጥ የግድ ማድረግ ያለባቸው 3 ወሳኝ ነጥቦች። ሙስሊሞች ከሆናችሁ የቪዲዮ በጣም ጠቃሚ ስለሆነ በደንብ ኮፒ ሊንክ፣ ሼር፣ ዱት፣ ሪፖስት አድርጉ። አጅሩን እስከ የውመል ቂያማ አብረን እንካፈላለን። ኮሜንት ላይም አላህ ሆይ ስራዬን ተቀበለኝ በሉ። የመጀመሪያውና አንደኛው ተራዊን ከኢማሙ ጋር ጀምሮ መጨረስ። ነብዩ ሰለላሁ ዐለይሂ ወሰለም ተራዊን ከኢማሙ ጋር ጀምሮ የጨረሰ ሰው ሌሊቱን ሙሉ እንደሰገደ ይቆጠርለታል ስላሉ የመጨረሻዎቹ 10 ቀናቶች ላይ በደንብ መጠናከር ያስፈልጋል። ሁለተኛው ደግሞ ኢቲካፍ መግባት ነው። ኢቲካፍ በምንፈልገው ሰዓት ገብተን በምንፈልገው ሰዓት መውጣት እንችላለን። ብቻ መስጊድ ውስጥ ለረጅም ሰዓት መቆየት፣ ዚክር ማድረግ፣ ቁርአን መቅራት፣ እኛና አላህ Subhanahu Wa Ta'ala ጋር ያለውን ግንኙነት በደንብ ማሳመር። የመጨረሻውና ሶስተኛው ደግሞ ሰደቃ ማውጣት። በምንችለው አቅም በመጨረሻዎቹ 10 ቀናት ላይ ሰደቃ ላይ መሳተፍ መቻል አለብን። ምናልባት ኃይር ነገር በማሰብ ሊሆን ይችላል፣ ኃይር ቦታ ላይ በመሳተፍ ሊሆን ይችላል። እንደዚሁም ደግሞ በገንዘብ በጉልበት በምንችለው አቅም ሰደቃ ማውጣት መቻል አለብን። ወሰላሙ አለይኩም። አላህ በጀነት ያገናኘን።